ጋይስ አሁን እንግዲህ እየዞርን ያለነው ልጆች እየፈለግን ነው ዲቻ ቦይስ የደስታቸው ቀን ነው ዛሬ 50 ልጆች እየፈለኩኝ ነው አዲስ አበባ ላይ ፈልገን ወደዚህ እናመጣቸዋለን ከዛ ወደ ቦራ ነው ይዘናቸው የምንሄደው ስለዚህ የት እንሂድ እስኪ በቀላሉ የምናገኝበት 22 አሉ ልጆች 22 አሉ አረ እሺ አሁን እንግዲህ 22 እንሄዳለን ልጆቹን እንፈልጋለን ማለት ነው ከዛ ቀጥታ ወደ ቦራ ትልቅ ኢቨንት ተዘጋጅቷል ምሳ ይበላሉ ምግባቸው አለ ሁሉም ተሟልተዋል በጣም ብዙ ትልቅ ዜና ነው ዛሬ ማርያም በጣም ደስ ብሎኛል እውነት ጋይስ ሁለት ልጆች እንግዲህ አግኝተናል ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ ይሄ ዋጋው ስንት ነው ሰላም እንዴት ነው አባት ዋጋው ስንት ነው ይሄ ሁሉም አጠቃላይ 450 ብር በቃ እኔ 1000 ብር ሰጣችኋለሁ ትመጣላችሁ ከኔ ጋር ቦራ ትጫወታላችሁ ከዛ ቀኑ ሙሉ ትገባላችሁ ወደዚህ ኑሽ ኖ ብዙ ልጆችም ይገባሉ ከኛ ጋር እሺ ወደ ቦራ ሄደን እንዝናናለን ነይ እዚህ ጋር ግቢ ነይ ከኋላ ግቢ ነይ እናት ነይ እንዴት ናችሁ ሁለት አግኝተናል እንግዲህ የተቀሩ እንግዲህ 48 ልጆች ደግሞ አሁን እንፈልጋለን እየዞርን ማለት ነው ሌትስ ጎ እንዴት ናችሁ ሰላም ነው እስኪ ግቡ እስኪ ዛሬ ወደ ቦራ ይዘናችሁ እንሂድ ልጆ እንድትዝናና ትንሽ ኑ ግቡ ችግር የለውም እውነት ይሄው ልጆች ይዘን እየሄድን ያለነውና ልጆት ናት እሷ በቃ ነው አባትና ልጅ ይግቡ አባቴ ኑ ግቡ ችግር የለውም ቦራ ወደ ቦራ የልጆች ማጫወቻ ቅርብ ነው እዚህ 20 ደቂቃ የልጆች ለማጫወት ነው እየሄድን ያለነው እንዲዝናኑ ቅርብ ነው እንመልሳቸዋለን ራሳችን ወደዚህ እንመልሳቸዋለን በመኪና ግቡ ችግር የለውም እሺ እኔ አባት ና ፒዬ ና እንግባ እንዴት ናችሁ ተዘጋጅታችኋል ኦኬ እዛ ሊስትሮዎች አሉና ፒዬ እናምጣቸው አረ እንዳትገጭ ቀስ ልጆች ኑ ወደዚህ ና በቀን ስንት ነው የምትሰሩት ስንት ብር ትሰራለህ አንተ በቀን 700 ብር አንተስ በቃ 1000 ብር ሰጣችኋለሁ ኑ ግቡ ከኛ ጋር ልትዝናኑ ነው ዛሬ የልደት የገና ትዝናናላችሁ ዛሬ ፈታ እንላለን ኑ ወንድሞቼ ግቡ አረ ችግር የለውም ዋው ግድፋው አይጠቅምም ድፋው ቆይ ወንድም አንዴ ድፋት ዋው ድፋው እንዳይከብድ መድፋት አትፈልግም ድፋው እንዳይፈስብን ችግር የለውም ድፉት መሬት ላይ የሱም ድፋለት እንዴት ናችሁ ና ግባኝ ነው አባት አትጨናነቁ እሺ የቀን ገቢያችሁ እኔ እሸፍናለሁ ኑ እሺ ና ፒዬ ግባ የለም ሌላ ያኛው ታክሲ ይዞ እየመጣ ነው እንዴ ሰዋጣ የለኝም ማለት እስኪ ቆይ አንዴ ተሰባስቧል ብሎኝ ነበርና አንድ ደውል እስኪ እዚህ ጋር ነው በቃ እስኪ አንዴ እዚህ ጋር እንቁምና እንጠብቅ አረ መኪኖች አሉ ካለ እሺ ሂድ ችግር የለው እዚህ ጋር ጠጋ እንላለን ጆኒ እዛ ጋር ነን ግን ልጆቹ ይሉ 15 ልጆች ያልካቸው እሺ ላክልኝ ነበር እዚህ ጋር አንስቶ ኖ ነይ እንዴት ወደ ኋላ ሂድ ወደዛ ለላው አብራችሁ እዛ ጠቅ እንዴት ናችሁ እንዴት ነሽ ያው ሁለት ሰው ጨምረናል ሰላም ነሽ ስምሽ ማን ነው ሌላም አለ የት እድሜሽ ስንት ነው አንቺ ወይ ስታምር ዙም አድርጋችሁ እናት አፋጭ
ወዬ ጆኒ አው እዛ እየደረስን ነው በጣም ክራውድ ሆነ እኮ ነው ቦሌ መንገድና ግን ልጆች እየሰበሰብን ነው እግረ መንገዳችን እሺ አንድ ደግሞ ሰብስቦ እየጠበቀን ነው ሌላ ታክሲ እሺ ቆይ ተረጋጊ እንዳትወጪ እሺ አንዴ እቱ ጋር እሺ ቶሎ በሮጥ ብለሽ ታመጫታለሽ እሺ ነይ ጎበዝና ደስ አለሽ አረ ፈገግታዋ ሲያምርና ፒቺ ለየት ያለች እድሜሽ ስንት ነው ውይ እድሜሽ 7 ነው አትበ 7 ነች 7 ሆና እንደዚህ የምትሰራው አረ በስመ አብ ወመንፈስ ቅዱስ ነይ እናት ምን ሲነባት ሰላም ነው አለ ግቢ ነይ ናይስ ቦሌ አይደለም ዋው 1 2 3 4 5 ፈገግታዋ በስመ አብ ወይኔ እናቴ ስምሽ ማን ነው ሊዲያ ውይ በድጋሚ እንኳን ደህና መጣችሁ እንግዶቻችን የመገናኛ ብዙሃን ባለሙያዎች ጥሪ የተደረገላችሁ እንግዶች እዚህ ማዕከላችን ስለተገኛችሁ ደስ ብሎናል እንደምታውቁት ከፊታችን ታህሳስ 29 በመላ ኢትዮጵያ እንዲሁም ከሀገሩና ከሀገር ውጭ ያሉ ኢትዮጵያና ትውልደ ኢትዮጵያ እንኳን ለብርሃነ ልደቱ በሰላምና በጤና ደረሰን እንደሚታወቀው ቲክቶከር አዶናይ የተለያዩ ሶሻል ሪስፖንሲቢሊቲ ወይ ማህበራዊ ኃላፊነት በመወጣት በርካታ ስራዎችን እየሰራ እንደሆነ ይታወቃል ዛሬ ደግሞ በዚህ በቦራ ማዕከል በተለይ እንግዲህ እህት ወንድሞች የሆኑትን ወገኖቹን በተለይ በዓልን ከቦራ ጋር ማሳለፍ አለብን በሚል እዚህ ተገኝተናል የቦራ የስራ ኃላፊ ጆኒ አብሮን አለና እንኳን ደህና መጣችሁ እንዲልና አጠር ያለች ነገር ካለም በኋላ ምንወደው ምናደንቀው ወንድማችን ቲክቶከር አዶናይ ደግሞ በዓልን በማስመልከት ከቦራ ጋር በጋራ በመሆን እንግዲህ ዛሬ የምሳ ፕሮግራም አዘጋጅተናል የተለያዩ ጊፍቶችም እንሰጣቸዋለን እነዚህ በጣም ታዳጊዎች በማስቲካ ስራ በሊስትሮ ስራ በተለያዩ ስራው ላይ የተሰማሩ ወገኖቻችን ናቸው ወገኖቻችንን ደግሞ ማገዝ በዓል ብቻ ሳይሆን ሲመጣ ሳይሆን ከበዓል ውጪ አለንላችሁ ደስታችሁን አብረን ልንካፈል በተለይ ደግሞ በዓል ሲመጣ ደግሞ አንዱ መጠያየቅ ወዳጅነት ማጎልበት ነውና ለዛም ነው በዚህ ማዕከል ውስጥ የተገኘ ነው በማዕከሉ እንግዲህ ቲክቶከር አዶናይ በቀጣይ የዛሬን በዓል ብቻ ሳይሆን ቀጣይ ረጅም ጊዜ በመቆየት አብሮ ከማዕከሉ ጋር በርካታ ስራዎችን ዛሬ የሚሰራበትና እንዲሁም ደግሞ እያንዳንዱ ከቦራ ጋር የሚያደርጋቸው ከዚህ በኋላ ስራዎች በተለይ በእነዚህ ታዳጊዎች አድርጎ ከቦራ ጋር ጆይን አድርጎ የሚሰራበት የስራ ሂደትም የሚፈጠርበትና እንዲሁም ደግሞ ፊርማም የሚያኖርበት ነው በዛሬው ዕለት ስለዚህ ስለመጣችሁ ለጊዜያችሁ ሁሉ እናመሰግናለን ጆኒ የተወሰነ ሐሳብ እንዲያካፍለን ጋብዛለሁ እሺ አመሰግናለሁ በመጀመሪያ ደረጃ አዶናይ እንኳንም ወደ ቦራ አሚዝመንት ፓርክ የልጆች ደስታ ወደሚገኝበት የልጆች መፍለቂያ የልጆች አይምሮ መቀየሪያና ማደጊያ መኮትኮቻ እንኳን ደህና መጣ ለማለት መኛለሁ እንግዲህ እንደምታዩት ከአዶናይ ጋር ዲቻ ቦይስ አሉ ዲቻ ቦይስን ተከትለው ደግሞ ነገ ዲቻዎችን የሚፈጥሩ አሉ ይህ ዝግጅት ዋና አላማው እንግዲህ ሁላችሁም እንደምታውቁት አዶናይን ትንሹም ትልቁም ያውቀዋል በትንሽ ጊዜ ወደ ሶሻል ሚዲያው ተቀላቅሎ ብዙ ፎሎወር ያመጣና ያልዳሰሰው የበጎ ነገር የለም ከዛ ውስጥ እንግዲህ አንዱ ደግሞ የህፃናትን ነው የህፃናትን ደስታ የሚያገኙበትን ነው ኖት ኦንሊ ደስታ ብቻም ሳይሆን ቋሚ ነገር እንዲያገኙ ከቦራ አሚዝመንት ፓርክ ጋር የፓርትነርሺፕነት ተፈጥሮ እነኚህ ቦራ ፉሊ ስፖንሰር ያደርጋቸውና እዚሁ ይጫወታሉ አንዳንድ ነገር አይምሮአቸውም ላይ እንድንሰራባቸው ነው ይህንንም ደግሞ በተመላላሽ ጊዜ እየመጣ እንዲከታተላቸው እናደርጋለን እነሱም ብቻም ሳይሆን እነኚህ ከኋላ የምታዩቸውም ከተለያዩ ቦታ የመጡ ትኖች አሉ ኮንሰፕት አለው ዲጃ ሊስትሮ የሚል ኮንሰፕት ላውንጅ ይደረጋል ዛሬ በቦራ አሚዝመንት ፓርክ ይህም ደግሞ መጪው እንደምታውቁት የበዓል የክርስትና በዓል ስለሆነ በዚህም ጊዜ ደግሞ ልጆቹ ደስ ብሏቸው እንዲያድጉና አይምሮአቸውም ብሩህ እንዲሆን እንዲከታተሉ ትምህርታቸውም ንቃተ ህሊና እንዲኖራቸው በቅርቡም ደግሞ አዶናይ ፋውንዴሽን ይቋቋማል ቤዝ ሊሆኑ የሚችሉ ስለሆኑ ይህንን ኒው ኮንሰፕት ወደዚህ ወደኛ ጋር በፖዚቲቭ ማይንድ ይዞልን ስለመጣ ዌልካም ብለናል እንግዲህ ከሱ ጋር
ደግሞ ያለውን አጠር ያለ ንግግር እናደርግና ወደ ጎብኝቱ እንሄዳለን። ቴንክ ዩ እጅግ አድርገን እናመሰግናለን ጆኒ። እንግዲህ ጆኒ እንደገለጸው ነው ቀጣይነት ያለው ስራ ነው የሚሰራው። ዛሬም በዓለም ብቻ ምክንያት በማድረግ ብቻ አይደለም። መረዳዳት ባህላችን መጎልበት አለበት። ሁሉም ጊዜ ከበዓለም ውጪ አለንላችሁ ልንላቸው ይገባል። ወንድሞቻችን እህቶቻችን በተለያየ ስራ ላይ ነው የተሰማሩት። ዛሬም ለበዓል ሙያ ጊፍቶች እንሰጣቸዋለን። በዓልን ከኛ ጋር እንዲያሳልፉ እናደርጋለን። መጪው ገና ነውና እሺ ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር። እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣ ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 አመት ጀምሮ ከዛም በላይ ነው እስከ 18 19 ይሆናሉ። እና እኔ ደግሞ በጣም ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ ህፃናትን ለማስደሰት ስለተነሳችሁ። ጋይስ አሁን እንግዲህ ወደ መጫወቻው ቦታ መተናል። በስማ በጣም ደስ ይላል። ናፒ ያሳያቸው በደንብ እየዞርክ አሳያቸው በደንብ ደስ ያ ዛሬ ጮህት በጮህት ነው የሚሆነው እነዚህ ልጆች። ያራ በስማ ባይ ዘ ዌይ ጋይስ እንድታውቁት ለመጀመሪያ ጊዜ ቮሚት ያልኩት እኔ ቦራ ውስጥ ነው ቮሚት ያልኩት ለመጀመሪያ ጊዜ። የሆነ ትልቅ ሸንሸል ነበረች የምትዞር በፍጥነት። በስመ አብ እንደዛ ጮሄ አላቅ በህይወቴ እስካሁን አልረሳውም። ባይ ዘ ዌይ ዋው። ስለዚህ የትኛው ጋር እናስገባቸው? እዚህ ጋር እናስገባቸው። ናፒ ጉዳችን ነው። እዚህ ውስጥ እናስገባቸው ነው። ግን እድሜ ምናምን እንትን ይላል እንዴ? እሺ በስማ ለስንት ደቂቃ ነው እንደዚህ የሚዞረው? 2 ደቂቃ። በስማ አረ ቮሚት አልልም ነው ልቤ ውልቅ ይላል። ግን ልምድ የለኝም ምንም። አዎ እዛኛው ላይ ያኛው ላይ ድረስ ነው የሚሄደው። አረ በስማ እንጃ ወይ እዛ ጋር እናድርጋችሁ። አንድ ደቂቃ ይሁን። እሺ እናደርገው። አንድ ደቂቃ። አዎ አይ ድራገኑ ሳይሆን ያኛው ናፒ ወደዚህ ውስጥ እንገባ። ይሄኛው ወደዚህ ውስጥ እንገባለን። አሁን ዝግጁ ነህ? ግን ስልክዋ በእጅ ብትይዛት አይሻልም? በእጅ እየሰማ ናፒ ኃይለኛ ነው እና እለኛቱ እንደዚህ አድርገህ በእጅ ነው የምትይዘው። እንደዚህ እሱ ይዞ እንደዚህ እንደዚህ ነው የሚለው። አውረድ ባክ። ስለዚህ እንደዚህ ነው። ኦ ትልጥፋለህ። አሁን ና ቆመህ መታሰር ይሻላል። ዋት አም አድቫይዝ ያንን ነው ላይ የትኛው ያ ይሻላል። ይሄኛው ትንሽ 360 ስለሚይዘው እንትን ያደርጋል። ትንሽ ያደርጋል። አንድ ደቂቃ እኮ ነህ። አንድ ደቂቃ ቮሚት ካልኩም ቫይራል ይወጣል። ናፒ እሱን አውጣው። ትገባለህ እኮ አንተም። ዲቻዎች የታሉ? ዲቻ ቦይስ ኑ አንዴ ኖ ያወርደዋል። ይዞት አይገባም። ወይኔ እንግባ አሁን እንዴ ወይስ እንቆይ? አረ እንዳለቀው ነው። ሰበር ዜና እንደሆነ አዶናይ ቦመተ እስማ አሙል ፍስ ቅዱስ ከዛ ተለጥፈን ነው የሚዞረው። አንድ ደቂቃ ብቻ እሺ። ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ። ወይኔ ጉዴ፣ ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ፣ 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 ወይኔ No! Fuck! Fuck!